አንቺ ግን ምንድነው ችግርሽ? ጭራሽ ከኔ በላይ ሆነሽ ለአባቴ እንደመታውሽ ተናገርሽ። አምላኬ ሆይ እቺን የመሰለች ሚስት ልጇል። በቃ ቆይ ምን አስበሽ ነው? እሱን በተግባር ብታየው ይሻል። የምር ግን በጣም ጨካኝ ነሽ። ቆይ ስንቴ እንደምታውሽ ግን አስበሽዋል? ትሰማኛለህ? ምንም ነገር ከልጅ እኔ ሚስቱ ባሌ ሲበርዳው ማሞቀው ሲከፋው ማጽናት ደስ ሲለው ደግሞ አሁን ልሂድበት ተሰልፊ እያወራሁሽ መሰለኝ። ከኔ ውጭ ማንም ሰው አይሰጠው። ስለዚህ የእሱኑ አስቀምጪ ነች። ባልወጣስ? ትሰሚኛለሽ? እኔ ማክቤል ነኝ። እሺ እምልሽን እያንዳንዱን ነገር ማድረግ አለብሽ። ገባሽ አይደል? ትሰሚኛለሽ? አንቺ የትልቅ ትንሽ ነሽ። እኔ አባዬም ብዬ ነው እንጂ አይደለም መምታት እገልሽ ነበር። እሺ ነገ ደግሞ ታይኛለሽ። ይዘሽ የገባሽውን ሻንጣ እስከነ ወንድምሽ ይዘሽ ነው የምትወጪው። አባ እኔም በጥፊ ማን መስዬ ነው? ልዩ እኮ ነኝ። አሁን ሳረጋግጥሽ አውቄ የምትወሽ ባጠፋ መታኝ ብለሽ ነበር አይደል? ምን አድርጌ ነው? ቆይ ምን አጠፋው? ምን እንደው አሁንስ እንደው ድራማው በዛ፣ እንደው ድራማ ሁሉ በዛ። በቀል፣ እልክ፣ የሀብት ውርስ፣ ሰው መግደል፣ ለበቀል የውሸት ሚስት ሆኖ መግባት። ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ክብር ይመስገን ብያለሁ ውዶችዬ። እንዴት ናችሁልኝ? የሚገርም አዲስ ድራማ ነው። ፕሊዝ ሰፖርት አድርጉት። እስክንድር እንግዲህ ወይም አደራ ድራማ ላይ የምናውቀው በኃይሉ ወይም ኑሃሜ ድራማ ላይ የምናውቀው እጅግ የምንወደው ቃል የወይዘሮ ሰላም ልጅ ሆና የምትሰራው ምሳሌ ድራማ ላይ የምናውቃት አለም አቃጣይዋ ተንኮልና ሴራ የማያልቅባት። እዚህ ጋር ደግሞ ልዩ በሚል አዲስ ተከታታይ ድራማ ከች ብለዋል። የሚገርም ነው። ሁሉም ፊልም ላይ ግን ለምንድን ነው በቀል፣ እልክ፣ ትዕቢት፣ በቃ ያንን ሰው ለመጉዳት የውሸት ማንነት ይዞ መግባት ያለበት ለምንድን ነው? እስኪ እናንተ ጠይቁልኝ። እስኪ ይሄን ጉዳይ ጠይቃችሁ እስኪ መልሱን ያገኛችሁ ወይም የኔ ጥያቄ መልሱ የገባችሁ እስኪ ጻፉልኝ። እውነት በጣም በቃ ምን እንማር እስኪ ከዚህ። በነገራችን ላይ አዲስ ነው እና እስኪ ለሙከራ ብዬ ነው እኔ እየታየልኝ አይደለም እና ለሙከራ እስኪ ቼክ ላድርገው። መቼም አንዳንድ ጊዜ የያዙትን ይዞ ከመሮጥ አዳዲስ ነገር መሞከር አይከፋም። አንዱ ቢታይ አንዱ አይታይም፣ አንዱ ባይታይ አንዱ ይወደዳል የሚባል ነገር አለና አንዳንድ ጊዜ ሁሉም ሰው የሚሰራውን ነገር ሙጭጭ እያል እርስ በራሳችን እንትላላልንም እና መደጋገፍ አለብን። እርስ በራሳችን መታየት አለብን፣ መዘያየር አለብን። እና ውዶችዬ እስኪ አዲስ ደግሞ ልጀምር ብዬ ጀምር ያለው ሜቢ በዚህ መጥቻለሁ። ልዩ በሚል አዲስ ተከታታይ ድራማ ነው። ብዙ አንጋፋ ተዋናያን የተሳተፉበት ነው። በጣም ተወዳጅ እንደሚሆን ገና ከመጀመሪያው እልክና በቀል ያለበት ፊልም በነገራችን ላይ አይመቸኝም። ደግሞ ብዙ ሰው ማለት ነው እልክና በቀል ያለበት ፊልም በጣም ደስ ይለኛል። በቃ ደፋር ቆራጥ የሆነ ሰው ደስ ይለኛል ይላል። እኔ ደግሞ ሴረኛ ሰው በጣም ነው የምጠላው። እና አሁን ከደፋር ከጀግና ከቆራጥ በቃ መድብል ሰገን ድራማ ላይ ወይም ምሳሌ ድራማ ላይ የምናውቀው መድብል በቃ እዝራ መድብል በጣም ደፋሮች ናቸውና እንደዚህ በቃ ለእውነት የሚቆሙ ሰዎች የሚታገሉ ሰዎች ሜቢ በቃ እንድንወደው እያደርገናል። ያንን ተከታታይ ድራማ ግን በክፋት በተንኮል በሴራ ጀግናነታቸውና ደፋርነታቸውን የሚያሳዩ ሰዎች ሜቢ ያን ያህል ሁል ጊዜ አንድ አይነት ወይም ኖርማናዊ በቃ መሬት ላይ ያለ ህይወታቸው እንደዛ ነው የሚመስለኝ በነገራችን ላይ ማለት ነው። ዛሬ ለምንድን ነው ስለዚህ የምታወሪው ላላችሁ ነገር እዚህ መፈትፈት ነው እዚያ መፈትፈት ነው። እስኪ መፈትፈቱን ተወት አድርጌ ያስኩትን ትዝብት ይዤ ልምጣ ብዬ ነው። እና ምንድን ነው ያገኘ ነው የተለያዩ ፊልሞች ማየት እንችላለን። የተለያዩ ድራማዎች እንከታተላለን። ከዛ ድራማ ምን ተማርን? ከዚህ ድራማ ምን አገኘን? ከዛኛው ድራማ ይሄኛው ድራማ ተሽሎ ምንድን ነው ጥሩ ጭብጥ ያሳየን?
በዛም ሴራ በዚህም ሴራ። ግን አንድ የምንስማማበት 100% አለ። ክፉ ሰዎች መጨረሻቸው ውድቀትና መቃብር እንደሆነ፣ የተገፉ ሰዎች መጨረሻቸው ስኬት እንደሆነ፣ የተገፉ ሰዎች እንባቸው የፈሰሱ ሰዎች መጨረሻቸው ደስታ ስለሆነ እሱን 100% እንስማማለን። ማንኛችንም ምንድን ነው የምንማርበት? ከክፋት አሸናፊነት የለም። ከክፋት ደስታ አይገኝም። ሰውን ከማሰቃየት ደስታ አይገኝም። ሁልጊዜ ዝምታ ወርቅ ነው። አንገት ደፊ ሀገር አጥፊ ይባላል። ዝም ስላልን ብቻ በቃ ጨዋ የሚመስሉ ሰዎች አሉ፣ ዝም ስላሉ ብቻ ማለት ነው። ግን ዝም ብለው ውስጥ የሚሰረስሩ ሰዎች፣ ዝም ብለው አገር የሚያጠፉ ሰዎች አሉና ከዚህ ብዙ ነገር እንማራለን። ግን አንዳንድ ጊዜ ደግሞ ምንድን ነው ከዚህ ፊልም እየተማርን ያለ ነው? እስኪ ስንቶቻችሁ ናችሁ ትኩረት አድርጋችሁ እየተከታተላችሁ ያላችሁት? በቃ የትኛውም ስሙን እየቀያየረ ነው እንጂ ማንኛውም ድራማ እልክ፣ በቀል፣ የሀብት ውርስ፣ የቤተሰብ በቃ የሆነ ነገር ብቻ በቀል አለው ከጀርባው። ቆይ ምንድን ነው እየተማርን ያለ ነው? እኔ ብቻ በጣም ብዙ ስህተቶች እየተሰሩ ነው በአገራችን ሲኒማዎች ላይ። ምንድን ነው ልናተርፍ የምንችለው? ምንድን ነው ልናገኝ የምንችለው? በእርግጥ መልካም ሰዎች ሆነው የሚሰሩት አሉ፣ ግን ከመልካምነት ክፋት በስቷል። ከመልካምነት ከታማኝ ሚስት አጭበርባሪ ሚስት በስቷል። ከታማኝ ባል አጭበርባሪ ባል ጠፍቷል፣ በስቷል ማለት ነው። ታማኝ ሆና ስትገኝ ባልየው ካዲ ሆኗል። ታማኝ ሆኖ ሲገኝ ሚስቲቱ ካዲ ሆናለች። ታማኝ ሆኖ ሲገኝ ሚስቲቱ ለንብረቱ ላይ ገባች ሆናለች። ታማኝ ሆኖ ሲገኝ ባልየው ደግሞ ለውርስ የገባ ሆኗል። ምንድን ነው እየተማርን ያለ ነው? ልጆች እናት አባትን ገሉ ሀብትን ለመውረስ ይሯሯጣሉ። አንዷ ደግሞ የእናት አባቷን ሰላም ለማረጋጋት የምትተጋ ሆና እናገኛታለን። ከዚህ ብዙ እንማራለን። ግን ከክፋት ምንድን ነው የምንማረው? ምንድን ነው ሁልጊዜ ምን አይነት አንድ አይነት ለምደው የሚያስተላልፉልን? ሁልጊዜ አንድ አይነት ነገር ስሙ ተቀያየረ እንጂ ምን ለውጥ አለው? እዛም የአንድ ሰው ማንነት ተሰርቆ ልጅ ያልሆነችውን ልጅ ናት ተብሎ ይሰራል። እዚህም የሌላ ሰው ማንነት ተሰርቆ ልጅ ያልሆነችውን ልጅ ናት ተብሎ ይሰራል። የሀገራችን ሜዲካል ሌብልን ስለምን ነው እንደዚህ የሚያደርጉት? ዲኤንኤን በዚህን ያህል ልክ ለምን ይቀይራሉ? ማነው ታማኝ ሜዲካል የሚሰጠው? ማነው ታማኝ ምርመራ የሚያደርገው? ማነው ታማኝ ፋርማሲስት የሚሰጠው? እና በጣም ከባድ ነው። በዛም ስንሄድ በመርዝ ተመርዘው በመድኃኒት ተመርዘው ይሞታሉ። በዚህኛውን ፊልም ማንነታቸውን ተቀምተው እናያለን። በዛኛው ፊልምም ስናይ ሚስት ተብዬዋ ወንድሜ ነው ብላ ውሽማ አምጥታ ትኖራለች። ምንድን ነው እየተማርን ያለ ነው? ምንድን ነው እያተረፍን ያለ ነው? እንደዚህ ሁናችሁ ኑሩ። የተሻለ ህይወት ለመኖር ግዴታ ማጭበርበር እንዳለብን ነው እንደ እያተረፍን ያለ ነው። የተሻለ ደረጃ ላይ ለመድረስ ግዴታ በቃ የማይገባል ነገር ላይ ሙጭጭ ብለን ያንን ነገር ለማግኘት በሴራና በተንኮል እንድንራመድ ነው እያስተማሩን ያሉት። ምንድን ነው ያተረፍነው? ሜቢ በቀጣይ ምዕራፍ ኦልሬዲ በፊልሙ ላይ ፎከስ አድርጌ እመጣለሁ። ግን የያዝኩትን ዝዝብት ነው ብዙዎቻችን ቼክ እናደርጋለን። የተመቸንን ይሄ ፊልም እንዴት ነው ብለን ነው የምንሰራው። ግን በቃ ስንቶቻችሁ ናችሁ ልብ ያላችሁት? የስም መለዋወጥ ነው እንጂ አንድ አይነት ሪያክሽን ነው ያለው። በቀል፣ ትቢት፣ ምስኪኖች ሲጎዱ፣ የዋሆች ሲገደሉ፣ ጉልበተኛ ነኝ እያለ ምስኪኖችን ሲጨፈጭፍ፣ ታማኝ ሚስት ናት ተብላ ስትታይ አገር አጥፊ የሆነች ታማኝ ባል ነው ብሎ ሲሞገስ አገር አጥፊ የሆነ ለሀብት ወንድሙን የሚከዳ እህት ወንድሟን የምትከዳ አባት ልጁን የሚከዳ። ቆይ ሌላ መልካም ነገር የሚያስተምር ለምንድነው የማይሰሩት? መልካምነት አይበልጥም ወይስ በዚሁ ቀጥሉበት እያሉ ነው? የስም መለዋወጥ ነው እንጂ ትርጉሙ አንድ ነው። እናንተስ ምን ትላላችሁ? እስኪ የግል አስተያየታችሁን አስቀምጡልኝ። እኔ ይሄን ታዝቤያለሁ። በእናንተ በኩልስ ምን ታዘባችሁ? ምን ጨበጣችሁ? ከአንድ ፊልም ላይ ምን አተረፋችሁ? መቼም ጊዜ በተወደደበት ሰዓት ላይ ጊዜ ሰተን የምናየው የሆነ ነገር ልናገኝበት እና ትምህርት ልናገኝ